እሺ ትርፊያንስ ሆል ሲቲ ወደ ጥልቁ ወሰረሻ ከወራጅ የመጣውን ቡድን እኔ ግርፍ አድርጌ ሳሸንፍ ማለት ነው አታካብዲ ወራጅ ቡድን እንዴት ነው ማላካብለው ላንቺ እኮ የሚከብድ ቡድን ነው ላንቺ የሚከብድ በሴት ፒስ ዲስትሮይ ያደረገሽ ገባሽ አይደል ትዝ ይላል 6 ቁጥር ካላስፈረምክ ሚድፊልድ ላይ ትቀዳደራለህ ስለማ ገና እሱን አላየኸው ሻል ሚል ቡድን ደግሞ ገና ሚድፊልድ ላይ ይቀድሃል ነው ማለት እንደ ልብስ ነው የሚቀድ ተረዳኝ አይደል ይሄው በሴት ፒስ ዱዳውሽ እኔ ሴት ፒስ ትቼ ነው እንጂ ማን በሴት ፒስ ብቻ 6-0 ነበር ማሸነፍሽ ገባሽ አይደል ሁሌ ማን ነው ሊጉ ሲጀመር በመጀመሪያ ጨዋታ በሴት ፒስ የምትሸነፊው ነገርስ ገባር ምን እሺ ነው አታፍሩም እኮ ደግሞ ዋንጫ እንበላለን እና ምን አይነት ዱቄቶች ናችሁ በእናትህ ገባር የጸባይ ዋንጫ አበላ የለህማ ጸባይ ገባር አንተ ፕሪሚየር ሊጉ ትላንት ማታ በጣም የናፈቀኝ መስሎ የነበረ ተሳስቻል ዛሬ ነው ምን ያህል እንደናፈቀኝ የታወቀኝ ማለት የኔ ቡድን ያሸንፋል ያንቺ ቡድን ይለጠፋል በቃ ሳምንቱ ውብ ሆነ ማለት ይሄን ነው የለመድነው ምናቃት ማንቼ ኢዝ ባክ ገባር አሁን ደግሞ ከነ ባሌ ባትን ለጠላልሽ ምርጥ የነበረው ተጫዋችሽ ማርከስ ራሽፎርድ የመለሽው ማን ነው ገባር 30 ሚሊዮን የሚገዛሽ ያጣሽው ተጫዋች ኢዝ ዘ ቤስት ፕሌየር እሰይ አሁን ጥልቁ ገብተሻል ተሰምጫለሽ ገና ያለ ዩናይትዳዊ የሆነ ደንገጥ ጭንቅ እንዳይለ ነው ማለት ዩናይትድ ማለት ነው በእንግሊዝ ፕሪሚየር ሊግ ታሪክ 3 ጊዜ የመክፈቻውን ጨዋታ ተሸንፎ 3 ጊዜ የፕሪሚየር ሊጉን ዋንጫ ያነሳ ብቸኛ ቲም ነው 92 93 95 96 12 13 የመክፈቻውን ጨዋታ ተሸንፈን ዋንጫውን ያነሳን ብቸኛ የፕሪሚየር ሊግ ቲሞች እኛ ነን ገብቷል አይደል በርግጥ ስናጠቃግም ነን ውይ ዛሬ ባመት ባልባል ተሸጠርኩ እኮ ነው በቃ ላጽናና ብዬ እኮ ነው ማርያም ሳቅ መርዝ ሳቅ ዝም ብል አንድ ነገር እንዳትወራ ዝም በል አንተ ከካም ፎቃቃ ወያላ ማንቼ ግን በመድኃኔዓለም ወይኔ እኔ እኮ እግዚአብሔርን ክረምቱን ቀልቼ አምሮብኝ ምናምን እኮ ኧረ መቃጠል ውይ በመጀመሪያ ጨዋታ በአዲስ አዳጊ ቡድን በመጀመሪያ እንዴት ትሸነፋለህ ይሄን ባክ ፎር ይዘን ነው የምንቀጥለው ፉል ባክ እንላለን በየትኛው ሴንተር ባክ ማጓየር ሲያጠቃ ማየት እንዴት ያማል ፉልባኮቻችን እንዴት ነው ብርግድግድ ምንድነው ያሁላ ክሮስ የሚደረገው ምንድነው የሚሰሩት ሴንተር ባኮቻችን በቃ ካሪክ አሁንም ለሎ ብሎክ ቲሞች መልስ ሳያገኝ መጣ የሚከላከሉ ቲሞች እንዴት ነው የምሰብረው ጥግና ጥግ ላይ ትራያንግል ተሰራል የታለ ትራያንግሉ ወደ ቦክስ ውስጥ የሚጣል ኳስ ተጥላለ ቦክስ ተጫዋች አብዝተ ሄዲንግ ምናም ተገጫ የታለ ምንድነው መልስ ለሎ ብሎክ ቲሞች ምንድነው ባክ ፎሩ ሃይላይን ማጓየር ሲያጠቃ ያየን በሄቨንና በማጓየር ልንቀጥል ነው ዴሊክትና ሊቻ ብርጭቆ ናቸው ገና ሌንዮሮ ልጅ ነው ሄቨን ልጅ ነው ፉልባ እንደዚህ ነው የምንቀጥለው ስንት ነገር ጠብቀን ስንት ነገር ተባብለን ወይኔ ወይ አረ ወንድም ጥላ ሸረከቱት ወለላው በርስታ አረ በጣም ያሳዝናል በእውነት ያሳዝናል ይሄማ ልክ አይደለም በእውነት አሁን ግን ይውላችሁ ሪያሊቲ ቼክ የገባላችሁ ይመስለኛል አሁን እውነታውን ስናወራ ማለት ነው ሪያሊቲ ቼኩ ምንድነው በሌፍትም ሆነ በራይት በኩል ፉልባኮቻችሁ መቀየር አለባችሁ በቃ ግዴታ በተለይ ደግሞ በሌፍት በኩል እንደምታዩት ኮይል የካፕቴናችሁ ሪያሊቲ ሂዝ ሃቪንግ ኤ ፊልድ ዴይ የሚያስገቡ ክሮሶች ብትሉ ምን ብትሉ እያያችሁ ነው የሚጮተውን ጨዋታ የሚገርም እኔ ክሮሶቻቸው በጣም አስደምሞኛል ያለ ዊንገር ፕሪሚየር ሊግ ላይ መጫወት ሊከብዳችሁ ይችላል እና እያልኩ ያብሰለሰልኩ ነበር ግን በቃ ተውት ለየት ያለ ጮት ያሉት ከእንደገና ሜንዲ ራሱ በጣም ትችላለ ባይዘው ሜንዲ ከሌላ ሴንተር ባክ የተደረበ እምቦየሞን ጸጥ ለማድረግ በተሻለው አቅም እየሞከረ ነው ከዛም አልፎ አታኪንግ ትሬት ራሱ እየሆነላቸው ገፋ ብሎ ኳሱን ይዞ ወጣ ለማለት ሲሞክር እናየዋለን ኳስ ራሱ ለመያዝ ብዙ እንኳን ባይሞክሩ እና በጣም የሚገርም ስራ ነው የተሰራ የሚገኘው ችግሩ ያለው ከማል ሜዳው አይደለም የምትሰሙኝ ከሆነ አንደኛ ኳሱን ወደ ብሩኖ ማድረስ አንደኛ እሱም ጋር ችግር አለ ከማል ሜዳው ችግር ያለው ዲፌንሲቭሊ ሳይሆን ሲያታጠቁን ኳሱን ማፋጠን ከእንደገና ደግሞ ብሩኖ ጋር ኳሱን ማድረስ ብሩኖ ኳስ እየደረሰው አይደል ቤርሊ ዴንጀረስ ኤሪያዎች ላይ ብሩኖ ኳስ ከደረሰው ምን መፍጠር እንደሚችል እናውቃለን አድርሱት ኳሱን ወደሱ ከዛ ውጭ ባለው ደግሞ ዊንገሮቹ እናውቃለን ቻንስ ክሬተር አይደሉም ትናንት ስል ትከራከሩኝ ነበር በቃ እንደዚህ ነው ስላችሁ ነበር እንደዚህ አይነት ጨዋታዎች ላይ ትቸገራላችሁ በሚለው ጉዳይ ኳስ ላይ አራይ ማድረግ ይችላሉ ግን ደግሞ ቻንስ በራሳቸው ለመፍጠር ይቸገራሉ ፎር ዘ ሞስት ፓርት
እና ኩኒያንም ቦታ መላልሰ ብታስተካክለው ዶርጉ ደግሞ ያንን ያገለገለም ማለት ነው ጨራሽ እና ቀየር ለማድረግ ነው። ቅያሬ አለ ማርከስ ራሽፈርድ ነው የሚሳሰሉ አትሊስት አታኪንግ ትሬት ላይ ጥሩ ነገር ይጠቅማቸዋል። ምክንያቱም መከላከሉ ላይ ያጠፋቸው ያላችሁ በፉልባኮቹ የመጣ ክሮስ ዶም ማታረጉ ከሆነ ክሮስ ያስገባል፣ ድንጀረስ ነገሮች ይፈጠራሉ፣ ይገባሉ። ከዛ ደግሞ ክሮሱ ቦለኩ እንኳን ብትል ኮርና እንዲወጣ አላው ካረግ ኮርናውን በስራ ዲፌንድ ማድረግ አለ። ዲፌንድ ማታረጉ ነው ሲምፕሊ እንደዚህ ይገባል። ሲምፕል የሆነ ነገር የትሶ በጣም ኮምፕሊኬት እያደረጉት እና ቀለል አድርጎ መጮት እና ደግሞ አዌር መሆን ይፈልጋል። አዌርነስ የለም። ከነገራ ደግሞ አዌ መሆኑንም አስታውሳል። ገባ በዛውም አዌ ነው ትንሽ ከበድ ሊል ይችላል ጨዋታው ስላችሁ የነበረው ይሄንን ነው። ዩናይትድን ከማክበር ነው ደብል ቻንስ ምናምን ብለን ያወራነው። ኤኒዌይስ ስቲል ሃፍ ታይም ነው። ብዙ ነገር መቀየር ይችላል። ካሪክ ስራህን ስራ። this is the time for you to shine። አፍን አትክፈት ማለት አረ ዩናይትድ አረ በቃ ዴ ስንት 19ኛ ሆናችሁ እኮ አሁን ኮቨንትሪን ትናንት 3-0 ባናሸነፍላችሁ 20ኛ ነበር ምቶ አንዳንዴ ያመስግነኝ ምን ሆነ ነው ምንም ነው ማትችሉት ራሽፎርድን አስገብታችሁ ማን ራሽፎርድ ገና ሲያየው ቲማችሁን እንዴት እንዳስጠላው አረ እኔ እኮ ላሊጋ በልቼ ነው የመጣሁት በቃኛል ምንም አትችሉም ምንም ነው ማትችሉት እግዚአብሔርን ማለት ነው ብሩኖ ነው አሁን አይ ሰውዬ ነው አምና የፕሪሚየር ሊግ ያመቱ ምርጥ ተጫዋች ይበለው ይሄ ሰውዬ ነው ቀሙት ቶሎ በሉና ሂዱና ቀሙት በእናትህ እንዴት ነው ማትችሉ እኔ ተናግሬያለሁ ካሪክ ፋይንድ አውት ይደረጋላችሁ ቀጣይ አመት ላይ ትክክለኛ ቲም ሆኖ ነው የሚመጣው ከዛ ትንንሽ ቲሞች እንደ ትልቅ ቲሞች አክብረውት ዘግተው ነው የሚጮቱት ዛሬ ተዘጋበት ምንም አታመጡም ምንም ነው ማታመጡት የምር ይቅል እንኳን ሼስኮንዶም ገብቶ ሲዘል ነበር ብዙ ጊዜ ገብቷችኋላ ምንም ነው ያልቻላችሁት ራሽፎርድ ትንሽ ተንቀሳቀሰ እንደውም ሰከንዳ ማን አትችሉም ልንገራችኋ ምንም ነው ማትችሉት አንድ ኳስ ነው የሞከራችሁት የሚያስፈራ ኳስ እምቦይ የሞከረው ኳስ አንድ ይሄ እዚህ ግባ የሚባል ኳስ ሳትሞክሩ ቀጥቅጣችሁ ከዛ አፉን ይከፍት ማን አይመጣውም ኦማር ቢራዳ አንተ ጨላዳ ለብሮ ተጫዋች ተስፈርብላቸው ጭራሽ ማዝራዊ ወጡ ዳሉት ነው የሚገባው አልሲቲ የመጀመሪያ 3 ነጥብ አሳምኑ ጽድት አድርጎ ሜዳው ላይ ወስዶ ሊያጠፍ ይታ አሁን ተረጋጋለሽ ምድረሻ አንድ ደሞ ጭራሽ ዋንጫ እንበላለን ተብሎልኛል ማሰላማ ካሪክ ጥር ላይ በቃ ሄዳ አባት በጣም ነበር ብንወድሽ ምናምን ጥር ላይ ይቢ ጀመረ አይደል ደግሞ ማንቺ እኔን ጨጓራ መላጥ በልበልሻውን ካሪክ ሌላው ወሬው ምናምን አያስፈልግም ኮቢ ማይኖን አስገባው ቤንያሚን ሼስኮን አስገባው ዶርጉን ትቀይረዋለህ ማዝራዊን ታስወጣዋለህ ወይ ቴሌማንስን ኦር ደግሞ ሳንቶስን ቀንሰውና ሶስቱን አስገባልን ማዝራዊን አስወጣው ዳሎት ይግባ ወረ በኢየሱስ ክርስቶስ ሴት ፒስ ላይ አሰሩም ያሞሪምን ቡድን እንደዚህ ሴት ፒስ ላይ የተኛ ቡድን ሁለት ሴት ፒስ ነው የገባ ፈራውን በቃ ገና ቅጣቱን ሲያገኙ ማለት እንደሚያስቆጥሩት እርግጠኛ ነበር። ለማንኛውም ይሄን ጨዋታ አንቀለብሰዋለን የሚል ተስፋ አለኝ። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ማንቹሪያ እንዳይደብራችሁ ይመቻችሁ። በዚህ ቪዲዮ ብዙ የማንቸስተር ዩናይትድ ደጋፊዎች እንዳይደብራችሁ ማንቸስተር ዩናይትድ በዚህ ውድድር ዓመት ለዋንጫ አይፎካከርም ጋይስ አይፎካከርም ምን አይታችሁ እንደሆነ ማንቸስተር ዩናይትድ ለዋንጫ ይፎካከራል ስትሉ እንደነበር አላቅም ዝውውሮቹ ምንም ነገር አይናገሩም ኦፍ ኮርስ ባሌባ ይመጣል እና ደግሞ አንድ ጨዋታ ነው ግን ከሃል ሲቲ ጋር ነው ጨዋታው ጋይስ ማንቸስተር ዩናይትድ ባለው ስብስብ ሃል ሲቲ ማሸነፍ ነበረበት ግን ደግሞ አልቻለም ለምን ማንቸስተር ዩናይትድ አሁንም ገና ያልተሰራ ለዋንጫ ለመፎካከር ብዙ የሚቀረው ቡድን ነው ደግሞ አስታውሱ ማንቸስተር ዩናይትድ በዚህ ውድድር ዓመት አራት ውድድሮች ላይ ነው የሚጫወተው ሶ አላቅም ቡድኑ ከዚህ በላይ ምንም ጥያቄ የለውም ይሻሻላል ግን ደግሞ እንዳምነው አይነት ሲዝን ራሱ ካሳለፈ ለኔ ቦነስ ነው ጋይስ ማንቸስተር ዩናይትድ ትልቅ ነው ኦፍ ኮርስ ትልቅ ነው ማንቸስተር ዩናይትድ ጃጋራንት ኦፍ ኮርስ ጃጋራንት ነው ግን ከረንት ፐርፎርማንስ እያወራን ከሆነ ማንቸስተር ዩናይትድ ለዋንጫ መፎካከር የሚችልበት ደረጃ ላይ አልደረሰም በቃ ተቀበሉት የማይክል ካሪኩ ማንቸስተር ዩናይትድ እንግዲህ ወደ ኤምኬኤም ስታዲየም አዲስ አዳጊ ሁል ሲቲ ጋር ተጉዞ ማለት ነው ያራዳ ልጆች እጅግ በጣም መራር የሚባል ሽንፈትን ቀምሶ ጀምሯል ማለት ነው ፕሪሚየር ሊጉን ማለት ነው ያራዳ ልጆች በሚያስገርም ሁኔታ 2-0 በሆነ ውጤት እንግዲህ ማንቸስተር ዩናይትድ መሸነፍ ችሏል ማለት ነው በሁል ሲቲ ማለት ነው እንግዲህ ቀጣይ ምን ይመጣል አብረን የምንመለከት ይሆናል ማለት ነው ነገር ግን ምናልባት ይሄ የመጀመሪያ ጨዋታ ነው ለበጎም ሊሆን ይችላል አይታወቅም ምን እንደሚፈጠር ማለት ነው ያራዳ ልጆች ብዙ መጀመሪያ ላይ ከሸፉ ነገሮች መጨረሻ ላይ አሪፍ ሊሆኑ ይችላል የብዙ ሰው ግምትም ሆኖም የተመለከትነው ነገር ነው ማንቸስተር ዩናይትድ ዛሬ በሁል ሲቲ እንግዲህ ተሸንፏል ማለት ነው እስቲ እናንተን ሐሳብ አስተያየት ሼር ኮፒ ሊንክ እያደረጋችሁ ዱብ አድርጉት እንዲሁም ያያችሁትን ነገር ኮሜንት ላይ አስቀምጡልኝ ማለት ነው ያራዳ ልጆች ይመቻችሁ አሁን ቢስሚላህ ነው ይባላል አውዝ ቢላህ በዛ ዓመት ያደገውን አዲሱን አዳጊ
ሃል ሲቲን አግኝተን ለጠለጠን በሜዳው አስተናግዶ አሸነፈን። ምንም ማስተባበል ያስፈልግም። በአሳማኝ ሁኔታ የሚገባቸውን ነጥብ በሚገባቸው ጨዋታ ተጫውቶ እንደውም እኮ እኛን አዳጊው ምን መስለው እኮ እንዴ ገብቶብን እንኳን እንደዛ እየተመራን ምንም ለማጥቃት አሰልጣኝ ያለው ቡድን አይመስልም፣ የሰፈር ቡድን ነው ይመስለው። በርግጥ አድቫንቴጅም አለው ብዬ አስባለሁ። እንኳንም አሁን በመጀመሪያው ኢኖሶች ጫና ሊደርስባቸው ይችላል፣ ተጫዋቾች ምናምን ግዢ ሊፈጽሙ ይችላሉ። ገና ውድድሩ አሁን ነው የጀመረው፣ ግን ይህን አልጠበኩም ነበር። በርግጥ ስለናፈቀኝ ሜዳ ላይ ስላየሁት ደስ ብሎኛል፣ ግን ሰበብ የለውም። በቃ ከበረከቱ ውጭ ሁሉም በቃ በተለይ ቆሞ ኳስ ላይ ሙተናል እኮ ደግሞ ሪአክት ያደረግንበት ሁኔታ ጎል ከገባው እኔ አሁን ዶክተር ተቀይሮ ገብቶ ራሱን ያሳያል ምናምን ብዬ ጠብቄ ነበር። አሁን ስህተት ሰርታችኋል፣ በቃ እኔን አሳልፋችሁ መስጠት ስህተት ነው ምናምን ብሎ ራሱን እንደዛ ሊያደርግ ይችላል ብዬ አስቤ ነበር። ግን ምንም ሆነ እነ ኩኛና እነ ኡስታዝ ላይ እንደውም ወኔ ያለ ከሱ ይልቅ የካሪንግተን ልጁ ነው። ምንም ህመም እንኳን አይሰማውም። እንጃ ካሪክ በጣም ብዙ ስራ ይጠብቀዋል፣ ግን መሸነፍ ጥሩ ነው ብዬ አስባለሁ። ለዝውውር ያፋጥነዋል። ተቃጥያለሁ፣ አልደብቃቸውም። ለሃል ሲቲ ግን የሚገባው ነጥብ ነው ብዬ አስባለሁ። ለማንኛውም የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። ማንቸስተር ዩናይትድ ምን ነክቶት ነው ጋይስ? ከቻምፒዮንሺፕ ያደገው ሃል ሲቲ አይደለ እንዴ? 2-0 በፕሪሚየር ሊጉ የመክፈቻ ጨዋታው እንግዲህ ሽንፈት ገጥሞታል። መጥፎ አጀማመር ማይክል ካሪክ ከማንቸስተር ዩናይትድ ጋር ማድረግ ችሎ ነበረ። ሃል ሲቲዎች ግን ይመቻቸው፣ በጣም የሚገርም ፐርፎርማንስ ነበር ያስመለከቱት። 2 ቆንጆ ጎሎችን ነበር ማስቆጠር የቻሉት። ከዛ በተጨማሪ ተደጋጋሚ ሙከራዎችን ሴኒ ሌመንስ ላይ ሲያደርጉበትም ተመልክተን ነበረ። ማይክል ካሪክ እንግዲህ ከማንቸስተር ዩናይትድ ጋር በመሆን የመጀመሪያ ፕሪሚየር ሊግ ጨዋታውን በሽንፈት ጀምሯል። አዳዲስ ፈራሚዎቹም ቲሊማንስ እና አንድሬ ሳንቶስ በጨዋታ ላይ ጥሩ ፐርፎርማንስ ነበራቸው ለማለት በጣም ያስቸግራል። ክሬቲቪቲያቸው በጣም ደካማ ነበረ። በሃል ሲቲ ሜዳ ክፍል ላይ የጎሎችን ደጋግመው ለመፍጠር በጣም ብዙ ስትራግል ሲያደርጉ ነበረ። ብቻ ለዩናይትድ መጥፎ አጀማመር ነው። ሃል ሲቲ ግን እንደ አዲስ አዳጊ ቡድን በጣም ጥሩ የሚባል ፐርፎርማንስ በዚህ የሚቀጥል ከሆነ ደግሞ በፕሪሚየር ሊግ የመቆየት ተስፋቸው በደንብ ከፍ ያለ እንደሆነ ያስመሰከሩበት ጨዋታ ነው ብዬ አስባለሁ። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። መድኃኒዓለምን ፊደል የሆነ ቡድን ያለን እና አሰልጣኙ በመብርሃን እንዲህ ነው የሚዘለቀው። ሳንጀምር አስጠላን። የሚሄድበት ሁላ ጠባኝ። ዛሬ ነው ጾም የተፈታው። እውነትም ጾም ፍች። ኧረ በኪዳነ ምሕረት ራሴን በጣም ያመመኝ። እንዴ ምንድነው ስለ ጨዋታው እንኳን የሚባለው? የመጀመሪያው ጎል ሲገባ አይታችኋል አይደል? ማጉዌር ማዝራዊ ነው እንደዚህ ይዞት ማርክ አርጎት ነበር። ብቻ ስለ ጨዋታው ምን ማለት ይቻላል? በአግባቡ የተለጠፈ ምንም ሰበብ ገለመሌ መግለጫ ጋጋታ ምናምን አያስፈልግም። ተለጥፈናል፣ በቃ በአግባቡ ተለጥፈናል። በፈጣሪ እንቁጣጣሽ እንኳን ደህና መጣሽ አለ ሰው። ወዮ 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 ያስበለ ሪዛልት ነው አባቴ። ትርፍዬ ወደ ቦታዋ ተመልሳለች። ደግሞ ሲገለቡ እኮ በክሊንሺት የሚገለቡት ነገር በሃል ሲቲ ተበረገዳሉ ትላለህ። በሃል ሲቲ ገና ዘንድሮ ወደ ፕሪሚየር ሊግ ባደገው በሃል ሲቲ ተሰጣት። አልደበራቸውም። ግን የሚገርመው ነገር ማለት ነው እኔ የማንቸስተር ዩናይትድ ደጋፊዎች ማለት ነው ብርታታቸው፣ ጽናታቸው አልደበራቸውም። የካሪክ ፈተና አሁን ይጀምራል እኮ ብያቸዋለሁ። ዘንድሮ ይጀምራል። ሃኒሙን ታይሙ አለቀ። ያ ጨጉላ ሽርሽር አልቋል። አሁን ወደ ቦታሽ ነው አባቴ፣ ወደ ቦታሽ። እኔ የምሬ ነው የምላችሁ ትርፍዬ መዝናኛዬም ናት አባቴ።
በስመ አብ ወልድ አብይን ምን እያለ ነበር ቅድም? 3 ጊዜ እኮ የመክፈቻው ጨዋታውን ተሸንፈን እኮ ፕሪሚየር ሊግ ወስደናል። ፕሪሚየር ሊግ የመውሰድም አላማ አላችሁ፣ ሀሳቡም አላችሁ። ኧረ በእናትህ እየሄድክ ገና ፕሪሚየር ሊግ ሳይጀምር በሳቅ ልገሉኝ ነው። ትርፍዬ አይዞን ልጠፈሽ። እኔ እኮ አስቀድሜ ነግሬሻለሁ፣ የ8 ሰዓት ተኩል ጨዋታ ሸቃቢ ነው። በቃ ግልጹን ነው የምነግርሽ፣ ሸቀብ በሚያደርግ ጨዋታ ነው እና እንደምትሸነፉ ከማንም በፊት ቀድሜ ነግሬያችኋለሁ። ማንዬ አቤት እዳችሁ። እኔ ጸጉሩ የሚቆረጠው ልጅ ማለት ነው ወቅቱ ደረሰ፣ እንደው ተቆረጠ ብዬ አስቤ ነበረ። ገና ከዚህ በኋላ አንድ ብሎ ሊጀምር ነው እሱም። ወይኔ ጣጣችሁ፣ ወይኔ ጣጣ። የድርቤ ነጋቢ ደግሞ እኛ ለዋንጫ ነው የምንጫወተው። ባሌዋ ፈረመ። አሁን እኮ የሚቀረን አንድ ተጫዋች ብቻ ነው። ሳክሳም በቃ ምላስ ብቻ። ቡድናችሁ አመት እስከ አመት እያሁኑ እኔን ብላችሁ ስሙኝ። የምሬን ነው ብላችሁ በቃ እኔ እኮ ከእናንተ የተሻለ ማለት ነው ስለ እናንተ ቡድን ግንዛቤ አለኝ። የምሬን ነው ብላችሁ ምንድነው ወንድም ጥላዬ ወዝዴ ምን ሆነ ነው ማለት እነሱ ራሱ ምን ሆኖ ነው እንዲህ ዝዴ ዛሬ መጥተው እንዲህ አይነት ነገር ተገቢ አይደለም እንዴ? ምን ረጋ አይሉም እንዴ እነሱ ራሱ እንዴ? አንተ ራስ ምን ሆነ ነው ግን? አንተ ራስ ልክ አይደለም። ምን እንዲህ ፊት ሰተህ እኮ ነው እኮ በቃ ፊት የሚሉት እኮ እንዲህ ፊት አይሰጥም እኮ። ምንጅላቱን ብለህ አገጩን ስትለው ራሱ ምን ወይ አይዞኝ እኔን ከባድ ነው ይሄ። አቤት አዲስ ሲዝን ተመሳሳይ ዩናይትድ። እኔ አንድ ቀን ዩናይትድ ይደፋናል እንዴ ማለት እንደሌለው እንኳን የመክፈቻ ጨዋታ ነው፣ የመጀመሪያ ጨዋታ ነው። ደስ ብሎን እንኳን አረ በመድኃኒዓለም ዩናይትድ አረ ይሜ ጋይስ ዛሬ ሃል ሲቲ ማንቸስተርን ማለት ነው እንደ ለውዝ እንዲህ ፍልፍል አድርገው ምን ያደርጓችሁ አቡነናችሁ። ስንፈተ ጥምረት ሳንቶስ፣ ቴሌመንስ፣ ብሩኖ አኛኛኛኛኛ በማንም ቧንቧ ሰራተኛ ስንት ነው የምናገባው ዛሬ? አራት አግብተን አንደኛ ላይ እንቀመጣለን። ኧረ እባክህ ሁለት ገብቶብህ 19ኛ ትቀመጣለህ። አለቀ። ስንፈተ ጥምረት እንግዳ ቤት ሲመጣ አልጋ እንደመልቀቅ ነው የምቆጥረው እኔ። ሚስትን እንደማስደቀል ነው የምቆጥረው እኔ። ከች ይዝናናብኝ፣ መጤ ይደበርብኝ። ነውር እኮ ነው እናቴ። መጤ ከትናንት ወዲያ አይኔ እያደገ ክለብ ይዝናናብኝ፣ ይፍታታብኝ። ካሪክ የአምናውን ቲም አቁላልጥ አጣፍጠ ይዘና ስትባል ጭራሽ የጎረና ቲም ይዘህ ትመጣለህ። የሻገተ ቲም ምን አይነት ነው? አማን የቀመለ ነገር ነው የተመለከትኩት እኔ። እናቴ እኔን አልቀበሉ እናቴን በከሉ ከይሽ ደረሰ በከሉ ከይሽ ደረሰ